ሰላም ሰላም የያዶን ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬ ደግሞ እንግዲህ በዚህ መልኩ ብቅ ብያለሁ ማለት ነው። እንግዲህ በሁለቱም በኩል የተሳለ ሴት ይሏችኋል። እኔ ነኝ። ምን ማለት ነው? በሁለቱም በኩል የተሳለ ስለት እንግዲህ በዚህም መጣ በዛም ቆርጦ ያልፋል ማለት ነው። የመጣበትን ነገር ምን ለማለት ፈልጌ ነው? ያው ብዙዎችን የምታውቁኝ በዝማሬ በተለያዩ ቪዲዮዎች በመንፈሳዊ ነገር ነው። ዛሬ ደግሞ በዚህ መልኩ ብቅ ብያለሁ ማለት ነው። እንግዲህ ዛሬ ጤናችን በእጃችን የሚል ፕሮግራም እየመጥቻለሁ። ብለን ዛሬ ክፍል አንድን እንጀምራለን። ዛሬ የምንጀምረው የመድኃኒት አወሳሰድ ነው። ቀጣይ ላይ ግን ኮሜንት አድርጉልኝ፣ ጻፉልኝ። እናንተ የጻፋችሁልኝን ወደ እናንተ የማደርስ ይሆናል ማለት ነው። እንዲህ አይነት ቪዲዮ ብትሰራልን፣ ስለዚህ ነገር ብትሰራልን፣ እንዲህ ብታደርግልን ብላችሁ ጻፉ። የምሰራላችሁ ነገር ብቻ ሳይሆን ሌላም ኮሜንት አድርጉኝ። ሐሳብ ካላችሁ፣ አስተያየት ካለ፣ የሚስተካከል ነገርም ካለ፣ ማበረታቻ ሐሳብም ካለ መጻፍ ይቻላል ለማለት ነው። መብታችሁ ነው። ያዶን ሚዲያ የእናንተ ሚዲያ ነው። ተከታተሉ። ዛሬ ጤናችን በእጃችን የሚለውን ፕሮግራም የመድኃኒት አወሳሰድ የሚለውን ርዕስ ይዤላችሁ ቀርብ ያለው ማለት ነው። እጋ ሰገንታ ከናን አፋን ኦሮሚፋን ላይ ከነ ወላርገኑታ ፈየንኬኛ ሀርካ ኬኛን ሰገንታ ጀዱላ ሀራፍ አማሪፋን ነው ጀዳ የሮታኑ ገሩ አፋን ኦሮሞቲን ለና ነው ጀዳ ዋንቴ ቪዲዮ መከና ወሪ አፋን አማሪፋን ደገኝ ያዶን ሚዲያ ኮርዶፍተን እና ወሊና አካታተን ጀቻ ከበጃኒን ሲንጋፋዳ ጀቹላ። እሺ እንግዲህ ያው ቀደም ብዬ እንደነገርኳችሁ ጤናችን በእጃችን የሚለው ፕሮግራም ዛሬ የመረጥነው ርዕስ መድኃኒት አወሳሰድ ነው ብያችኋለሁ። ነገር ግን እዚህ ጋር ስንነጋገር ምንድነው በሚገባን ቋንቋ በቤታችን ቋንቋ በሰፈራችን በምንግባባበት ነው እንጂ በሜዲካል ቋንቋ ወይም ሳይንሱን አይደለም ወደ እናንተ ማምጣት የፈለኩት። እኔ እናቶቼን፣ አባቶቼን፣ እህቶቼና ወንድሞቼ ግልጽ በሆነ ቋንቋ ያልተረዳችሁትን ግልጽ ያልሆነላችሁን ለማስረዳት ነው ዋናው ዓላማዬና እንግዲህ ዛሬ ቀደም ብዬ የምንነጋገርኳቸው የመድኃኒት አወሳሰድ ነው የምንነጋገረው ብለናል። ክፍል አንድ ብለን ጀምረናል ማለት ነው። እንግዲህ ያው ሁላችንም እንታመማለን፣ እንቸገራለን። እንግዲህ እዚች ምድር ላይ ስንኖር የማይታመም የለም። ሰው ሆኖ ወይ በባክቴሪያዎች እንጠቃለን፣ ወይ በቫይረስ፣ ወይ በፈንገስ ብቻ እንግዲህ ታመን ተቸግረን እንግዲህ ስንታመም ስንቸገር ወደ ሆስፒታል ወይ ወደ ጤና ጣቢያ ወይ ደግሞ ወደ ግል ክሊኒኮች እንሄዳለን ማለት ነው። እንግዲህ በዛም ከሄድን በኋላ ሐኪም ጋር ተገናኝተን ተነጋግረን የተለያዩ ምርመራዎች ተደርጎልን በሽታችን ግልጽ ከሆነ ከታወቀ በኋላ እንግዲህ ምን ይደረጋል? መድኃኒት ይታዘዝልናል። መድኃኒት ሲታዘዝልን ወደ ፋርማሲ እንሄዳለን። ብዙ ጊዜ ሐኪምና ታማሚ በሽታው እስኪታወቅ ድረስ በደንብ ይነጋገራሉ፣ ይግባባሉ። በሽታው ከታወቀ በኋላ ግን መድኃኒቱ በፕሪስክሪፕሽን ወይም በሪትን በጽሁፍ ተጽፎ ወደ ፋርማሲ ይላካል እንጂ እንዲህ አይነት መድኃኒት ነው የሚሰጠው እንዲህ ውሰድ የሚባል ባህል ብዙም አይታይም። ያው እንላካለን፣ ያው ፋርማሲስቱ ያስረዳልን ተብሎ ስለሚታሰብ ነው። ግን ብዙ ጊዜ የሚስተዋለውን የታዘብኩት ነገር ምንድነው? ፋርማሲ ጋር እንደርሳለን፣ መድኃኒት ይታዘዝልናል። መድኃኒት ሲታዘዝልን እንግዲህ ወይ በቀን አንድ የሚዋጥ ነው፣ ወይ በቀን ሁለት የሚዋጥ፣ ወይ በቀን ሶስት፣ ወይ በቀን አራት የሚዋጥ መድኃኒት ነው። እንግዲህ የተለያዩ መድኃኒቶች አሉ፣ የተለያዩ ዶዝ አላቸው፣ የተለያዩ ግራም አላቸው፣ የተለያዩ በአይነትም እንደ በሽታው አይነትም የተለያዩ ናቸው ማለት ነው መድኃኒቶች። እንግዲህ ብዙ ጊዜ የምናየው ነገር እንግዲህ የታዘብኩት ነገር እኔም ምንድነው ያነሳል ፋርማሲው ይሄን በቀን አንድ ይውሰድ፣ ይሄን ደግሞ በቀን ሁለት ይውሰድ፣ ይሄን በቀን ሶስት ይውሰድ፣ ይሄን በቀን አራት ይውሰድ ብሎ ለታማሚው ይሰጠዋል። ታማሚው ይገባል። እንግዲህ እሱም እንደተባለው ግልጽ አይሆንላትም።
በቀን አንዴ፣ በቀን ሁለቴ፣ በቀን ሶስቴ እንባላለን እንጂ ግልጽ አድርገን እንነጋገርም። ብዙ ፋርማሲስቶች ይሄ ክፍተት ይታያል። እንደ ፋርማሲስቶችም ይቅርታ አድርጉልኝና ያው የግልጽ ስለሆነ ነው። የጤና ጉዳይ ያው የቀልድ ጉዳይ ስላልሆነ በደንብ መነጋገር ስላለብን ያው እንደ ኮሜንት ተቀብላችሁት ያው ወደፊት ብታስተካክሉ በደንብ ብታስረዷቸው ወደ ሆስፒታል ወይም ወደ ጤና ጣቢያ ወደ ክሊኒኮች የሚመጡ ማህበረሰብ እንግዲህ ያልተማረ ማህበረሰብ ሊሆን ይችላል። የተማረ ቢሆን ደግሞ ግልጽ አድርገን እስካልነገርነው ድረስ እንዲህ ያልሆነውን ነገር ወይም በውስጡ ያላለፈውን ነገር ሊረዳ አይችልም ማለት ነው። ስለዚህ በቀን አንዴ ይውሰድ ወይ በቀን ሁለቴ ይውሰድ ወይ በቀን ሶስቴ ወይ በቀን አራቴ ይባላል። ይዞ ይገባል። እንግዲህ ያው መድኃኒቱን እንግዲህ ይወስዳል። እንግዲህ እንደ ኪነ ጥበቡ በእግዚአብሔር ቸርነት ወይ ይድናል ወይ ደግሞ ሌላ ችግር ገጥሞ ተመልሶ ይመጣል ማለት ነው። ስለዚህ ምን ለማለት ፈልጌ ነው፣ እነዚህ ነገሮች ነው ለዛሬ ግልጽ የምናደርገው በሚገባችሁ ቋንቋ ማለት ነው። እንግዲህ አንድ መድኃኒት ታዞልን ወደ ሆስፒታል፣ ወደ ጤና ጣቢያ፣ ወደ ክሊኒክ ከሄድን በኋላ በሽታችንን ተመርምረን ከተረዳን ካወቅን በኋላ መድኃኒት ሲታዘዝልን እንግዲህ በቀን አንድ ይውሰድ የሚባል መድኃኒት አለ ብለናል። በሜዲካሉ ቋንቋ ዴይሊ ይባላል። ዴይሊ ወይም ቀን በቀን ማለት ነው። እንግዲህ በኢትዮጵያ ሰዓት አቆጣጠር አንድ ቀን የምንለው ደግሞ ስንት ነው? 24 ሰዓት ነው። እንግዲህ በ24 ሰዓት አንድ መድኃኒት ውሰድ ወይም አንድ ይውሰድ ማለት ነው። በ24 ሰዓት ውስጥ አንድ ይውሰድ ማለት ነው። በቀን አንድ ይውሰድ ብሎ ካዘዘልን፣ ሌላ በቀን ሁለት ይውሰድ ብሎ አንድ ጤና ባለሙያ ወይም ፋርማሲ መድኃኒቱን ፋርማሲስት መድኃኒቱን ከሰጠን ወይም ካዘዘልን፣ ስለዚህ ምን ማለት ነው? ይሄ ቢአይዲ የምንለው በሜዲካል ቃል ያው እንዲሁ ለጠቅላላ እውቀት ብዬ ነው እንጂ ያው የሜዲካል ቃሉ ብዙም ላይጠቅማችሁ ይችላል በማህበረሰቡ ዘንድ ማለት ነው። እንግዲህ በቀን ሁለት ይውሰድ ከተባለ አንድ መድኃኒት ወይም ቢአይዲ በምንለው 24ን ለሁለት ማካፈል ማለት ነው። 24ን ለሁለት ማካፈል ማለት ነው። ለምሳሌ ጧት 12 ሰዓት ከወሰድን ማታ ደግሞ 12 ሰዓት፣ ጧት ቁርስ በልተን 2 ሰዓት የሚወሰድ ከሆነ ማታ ደግሞ እንደዛው እራት በልተን 2 ሰዓት መውሰድ ማለት ነው። 24ን ለስንት ማካፈል ነው? በአጭር ዘዴ ነው የነገርኳችሁ ያለሁት ግልጽ በሆነ መልኩ ማለት ነው። 24ን ለሁለት ማካፈል ማለት ነው። በቀን ሁለት ይውሰድ ተባለ። በቃ በአጭር መንገድ። ሌላ በቀን ሶስቴ ውሰድ የምንባለው ደግሞ መድኃኒት አለ። ይህንን ደግሞ ምን እንለዋለን? በሜዲካሉ ቃል ወይም ቋንቋ ቲአይዲ እንለዋለን። ቲአይዲ ማለት ደግሞ አሁንም 24ን በቀን 24 ሰዓት ነው ያለው ማለት ነው። 24ን ለስንት ማካፈል ነው? ለሶስት ማካፈል ማለት ነው። 24ን ለሶስት ስናካፍለው ምን ይሆናል? ስንት ይሆናል ማለት ነው? 24ን ለሶስት ስናካፍለው ስንት ይሆናል? 8። ስለዚህ በቀን 3 ይውሰድ ካለና አንድ ፋርማሲስት ወይም ሐኪም አንድ መድኃኒት በየ8 ሰዓቱ ውሰድ እያለን ነው ማለት ነው። በየ8 ሰዓቱ ውሰዱ እያለን ነው ማለት ነው። ስለዚህ ደግሞ ካለኝ ልምድ አንፃር ደግሞ ሳካፍላችሁ ይሄንን ወይም ሰዓቱ አመቺ ጊዜ የሚሆነው ደግሞ በቀን 3 ለምሳሌ ጠዋት ስንነሳ 12 ሰዓት እንወስድ፣ ከዛ በኋላ ደግሞ ቀን 8 ሰዓት፣ ከዛ ደግሞ ማታ 4 ሰዓት። ጠዋትም 12 ሰዓት ይነጋል፣ ቀንም ደግሞ ጥሩ ሰዓት ነው ከምሳ በኋላ ማለት ነው። እንዲሁም የማታውም ደግሞ ብዙ የእንቅልፋችን ሰዓት ሳይገፋ እንቅልፍም ሳይሸንፈን አስታውሰን እንወስዳለን ማለት ነው። በዚህ ብንጠቀም ለምሳሌ እንደዚህ ብዙ ጊዜ እንደው የሚታወቁ መድኃኒቶች አንቲባዮቲክ ለምሳሌ እና ሞክሰን እንወስዳቸው ብዙ ጊዜ በቀን 3 የሚባሉ መድኃኒት እንደዚህ ናቸው። ስለዚህ በቀን 3 ከተባለ 24ን ወይም 24ን ሰዓት ለሶስት በማካፈል በየ8 ሰዓት መውሰድ ማለት ነው። ሌላ በቀን 4 የሚወሰዱ መድኃኒቶችም አሉ። ይሄም ያው እንደዛው 24ን ለስንት ማካፈል ነው ማለት ነው? ለአራት ማካፈል ነው ማለት ነው። 24ን ደግሞ ለአራት ስናካፍለው ስንት ይሆናል? በቀን ስንት ይሆናል ማለት ነው? በየ6 ሰዓቱ ይሆናል ማለት ነው። በየ6 ሰዓቱ ለምሳሌ ጠዋት 12 ሰዓት እንወስዳለን፣ ቀን 6 ሰዓት እንወስዳለን፣
ማታ 12 ሰዓት እንወስዳለን፣ ሌሊት ደግሞ 6 ሰዓት እንወስዳለን ማለት ነው። ይህ ደግሞ ምን ይባላል? ኪዩአይዲ ይባላል በሜዲካሉ ቃል ማለት ነው። እና በዚህ መልኩ መድኃኒቶቻችንን መጠቀም ይገባናል ማለት ነው። እንግዲህ በተባልነው ሰዓት ማንወስድ ከሆነ ችግር ነው ማለት ነው። እንግዲህ በቀን 2 ይውሰድ ስንባል የሁለቴው አንዴ ደርቦ መውሰድም አይቻልም። ኦቨርዶዝ የሚባል ነገር ደግሞ አለ። መድኃኒቶች የራሳቸው ልክ አላቸው። ከመጠን ካነሱም ችግር ነው፣ ከመጠን ካለፉም ደግሞ ከባድ ችግር ነው። ለሞት ሁሉ ሊያደርሱ ይችላሉ። ኦቨርዶዝ ይሆኑብናል ማለት ነው ከመጠን በላይ ከሆነ። ስለዚህ በመጠኑ ጤና ባለሙያ ባዘዘን መልኩ መድኃኒቶቻችንን እንጠቀም። ከዛ በኋላ እግዚአብሔር ደግሞ ይፈወሰናል፣ ያድነናል ማለት ነው። እንግዲህ እነዚህ አይነት ትምህርቶችን ነው ለወደፊት የሚቀርበው። ቀደም ብዬ እንደነገርኳችሁ፣ ቀጣይ ግን እናንተ የጻፋችሁትን ኮሜንት ላይ እንስራለን እንዲያደርግልን ያላችሁትን እሱም የሚቀርብ ይሆናል። ለዛሬ ለመንደርደሪያ ያክል ነው ያልኳችሁ። ግን እነዚህን በቃ ጠንቅቀን በአግባብ እንጠቀማቸው። እንግዲህ ሰምራይዝ ሳደርግላችሁ በቀን አንድ ከተባል በ24 ሰዓት ውስጥ እንዲመውሰድ፣ በቀን 2 ከተባል ደግሞ 24 ለ2 አካፍለን በየ12 ሰዓቱ ማለት፣ እንዲሁም በቀን 3 መውሰድ ከተባል ደግሞ 24 ለ3 አካፍለን በየ8 ሰዓቱ መውሰድ። ይህም 12 ሰዓት፣ 8 ሰዓት እና 4 ሰዓት መውሰድ የተመረጠ ሰዓት የሚመቸን ሰዓት ተከማሉ ብያችኋለሁ። በቀን 4 ይውሰዱ መድኃኒት በቀን ማታ 12 ሰዓት ብንወስድ ቀን 6 ሰዓት፣ ማታ 12 ሰዓት መውሰድ መድኃኒቶቻችን። እንዲሁም ደግሞ በቀን 3 ይውሰድ ሲለን አንድ ፋርማሲ በሁለት ይውሰድ ሲለን እንዴት ነው? በየስንት ሰዓቱ ነው? በቃ 3 ማለት እንዴት ነው? ምግብ በልቼ ነው ወይ ምግብ ሳልበላ ነው የሚለው መድኃኒቶች ከምግብ በኋላ የሚወሰዱ መድኃኒቶች አሉ። ከምግብ በፊት የሚወሰዱ መድኃኒቶችም ስላሉ እነዛን ግልጽ አድርገን መጠየቅ ሙሉ መብት አለን። እንግዲህ ለዛሬ ይሄን ነው የምላችሁ። ቀጣይ እናንተ ከምትጽፉልኝ ነገር ውጪ እንሰራላችሁ ይሆናል። ያለውን ሚዲያ ተከታተሉ። ቪዲዮውን እስከ መጨረሻው ሀሳብ ካላችሁ አስተያየት ካላችሁ እቀበላለሁ። ያለውን ሚዲያ የእናንተ ሚዲያ ነው። ቸር ያገናኝ።